ሰላም እንዴት አላችሁ? ውድ የጭምጭምታ ዩቲዩብ ቤተሰቦች የሳምንቱ አቤት ክስተትና የዓለም ሀገራት መነጋገሪያ ስለሆነው የፍልስጤም ሀገርነት እውቅና የዛሬው ርዕሰ ጉዳያችን ነው። አብራችሁን ቆዩ። ለዩቲዩቡ አዲስ ከሆናችሁ ሰብስክራይብ አድርጉ። አስተያየት ካላችሁ የመልእክት ሳጥን ውስጥ አስቀምጡልን። በበርካታ የዓለም ክፍል እውቅና ያላት በውጭ ሀገራት የዲፕሎማቲክ ተልእኮች የከፈተችና ኦሎምፒክን ጨምሮ በስፖርታዊ ውድድሮች የሚሳተፉ ቡድኖች አሏት። ይሁን እንጂ ከእስራኤል ጋር ለረጅም ዘመናት በዘለቀው ግጭት ዓለም አቀፍ ስምምነት ያለው ድንበር የላትም። ዋና ከተማም ሆነ ጦር የላትም። ዌስት ባንክ በእስራኤል ወታደራዊ ወረራ እንደ አውሮፓውያን አቆጣጠር በ1990ዎቹ የሰላም ስምምነትን ተከትሎ የተቋቋመው የፍልስጤም ባለስልጣን መሬቱንም ሆነ ህዝቡንም መቆጣጠር አልቻለም። እስራኤል ወረራ እየፈጸመችበት ያለው ጋዛ አስከፊ ጦርነት ውስጥ ይገኛል። በከፊል ግዛቱን የማስተዳደር ስልጣን ቢኖረውም እውቅና መስጠቱ በተወሰነ መልኩ ተምሳሌታዊ ነው። ጠንካራ የሞራልና የፖለቲካ መልእክት ቢኖረውም መሬት ላይ ያለው ነባራዊ ሀቁ እምብዛም አይቀይረውም። ነገር ግን ተምሳሌታዊነቱም ጠንካራ ነው። የቀድሞ የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዴቪድ ላሚ በመንግስታቱ ድርጅት የሐምሌውን ጉባኤ እንደጠቆሙት ብሪታንያ የሁለት ሀገር መፍትሄን በመደገፍ ልዩ ኃላፊነት ሸክም አለባት ብለዋል። ላሚ በፍልስጤም ውስጥ ለአይሁዳውያን ሀገር ምስረታን የሚፈቅደው እና እንደ አውሮፓውያን አቆጣጠር 1917 የተፈረመውን የቤላርፍ ስምምነት ጠቅሰዋል። የብሪታንያ ወታደሮች እንደ አውሮፓውያን አቆጣጠር በ1948 በፍልስጤም የነበረውን አገዛዝ መጠናቀቁን በማስመልከት ሰንደቅ ዓላማ ሲያወርዱ ስምምነቱ ክቡር ቃል ኪዳን የያዘ ነው ያሉት ሊያሚ ቃል ኪዳንም ፍልስጤም ውስጥ የሚኖሩ አይሁዳዊ ያልሆኑ ሰዎች የሲቪልና ሃይማኖታዊ መብቶች የሚጎዳ ምንም ነገር እንዳይደረግ የሚል መሆኑን አስታውሰዋል። የእስራኤል ደጋፊዎች ስምምነቱን የፈረሙት ያኔው የውጭ ጉዳይ ሚኒስትር ቤልፎር በግልጽ ፍልስጤማውያንን ወይም ብሔራዊ መብታቸውን እንዳልጠቀሱ በተደጋጋሚ ይጠቁማሉ። ነገር ግን ፍልስጤም ተብሎ የሚታወቀው ግዛት ብሪታንያ በሊግ ኦፍ ኔሽን እውቅና እንደ አውሮፓውያን አቆጣጠር በ1922 እስከ 1948 ያስተዳደረችው ሲሆን ለረጅም ጊዜ ያልተቋጨ ዓለም አቀፍ ጉዳይ ተደርጎ ይታያል። እስራኤል በግዛቱ በ1948 ዓ.ም የተከሰተች ሲሆን ልዩ የፍልስጤም ሀገር ለመመስረት የተደረጉ ጥረቶች በበርካታ ምክንያቶች አልተሳኩም። ዴቪድ ላሚ ፖለቲከኞች የሁለት ሀገር መፍትሄ ብለው መጥራት ለምደዋል ብለዋል። የሁለት ሀገር መፍትሄ ከ1967ቱ የአረብ እስራኤል ጦርነት በፊት በነበረ ድንበር እስራኤል ከጦርነቱ በኋላ ዋና ከተማዋን አደጋ የወረረችውን ምስራቅ ኢየሩሳሌም ጨምሮ በዌስት ባንክና በጋዛ ሰርጥ የፍልስጤም መንግስት መመስረት ማለት። ይሁን እንጂ የሁለት ሀገር መፍትሄን እውን ለማድረግ የተደረጉ ዓለም አቀፍ ጥረቶች ፍሬ አላፈሩ ሲሆን በዓለም አቀፍ ህገወጥ የሆኑ በዌስት ባንክ የእስራኤል ወረራ ጽንሰ ሐሳቡ ባዶ መፈክር አድርጎታል። ፍልስጤም አሁን ላይ ከተባበሩት መንግስታት 193 አባል ሀገራት ውስጥ 75 በመቶዎቹ እውቅና የተሰጣት ሀገር ናት። በመንግስታቱ ድርጅት ቋሚ ታዛቢ ሀገር የሚል ስም የተሰጣት ተሳትፎ የተፈቀደላት ነገር ግን የድምጽ መብት የሌላት ሀገር ናት። የተመድ ጠቅላላ ጉባኤ ዩኬና ፈረንሳይ ቡድኑ ካናዳ፣ አውስትራሊያ፣ ቤልጂየምና ማልታን ያካትታል። እውቅና ለመስጠት ቃል የገቡ ሲሆን ፍልስጤም በቅርቡ ከተመድ የጸጥታው ምክር ቤት 5 ቋሚ አባሎች ውስጥ የአራቱን ድጋፍ አግኝታለች። ቻይናና ሩሲያ በ1988 ለፍልስጤም እውቅና ሰጥተዋል። እርምጃው የእስራኤል ጠንካራ አጋር የሆነችውን አሜሪካን በምክር ቤቱ አነስተኛ ድምጽ እንዲኖራት ያደርጋል። ዋሽንግተን በአሁኑ ወቅት በመሐመድ አባስ የሚመራውን የፍልስጤም ባለስልጣን ከምስረታው ከ1990ዎቹ አጋማሽ ጀምሮ እውቅና ሰጣለች። ከዚህ ጊዜ በኋላ በበርካታ ፕሬዝዳንቶች በመጨረሻም ሊመሰረት ለሚችለው የፍልስጤም ሀገርነት ድጋፍ እንደሚሰጡ ገልጸዋል። ነገር ግን ዶናልድ ትራምፕ አንዱ አይደሉም። በሁለቱም የስልጣን ዘመናቸው የአሜሪካ ፖሊሲ በእጅጉኑ ለእስራኤል ድጋፍ መስጠት ላይ ያመዘነ ነው። ተከታታይ የዩናይትድ ኪንግደም መንግስታት ለፍልስጤም የሀገርነት እውቅና ለመስጠት ንግግር አድርጓል። ነገር ግን የሰላም ሂደት አካል በማድረስ በሐሳብ ከምዕራባውያን አገራት ጋር በመተባበርና ትልቅ ተጽዕኖ በማምጣት በሚቻልበት ቅጽበት እውቅና ለመስጠት ያላቸውን ፍላጎት አንጸባርቀዋል። የዩኬ መንግስታት በቀላሉ ለምልክት ብቻ እውቅናው ከተሰጠ ስህተት እንደሚሆን እምነታቸውን ገልጸዋል። ተምሳሌታዊ እውቅና ሰዎች በጎን እንደሚሰማቸው ከማድረግም የዘለለ መሬት ላይ እውነተኛ ለውጥ አያመጣም የሚል ስጋት አድሮባቸዋል። ይሁን እንጂ አሁናዊ ክስተቶች የበርካታ ሀገራት መንግስታትን እጅ መጠምዘዙ በግልጽ እየታየ ነው።
በጋዛ የተንሰራፋው ረሃብ፣ የእስራኤል ጦር ላይ የጨመረው ቁጣና የህዝብ እይታ ለውጥ ዛሬ ላስነሳው ነጥብ እንዲደርስም በማድረግ ሚና ተጫውቷል። በጋዛ ሰርጥ የከፋ ረሃብ መከሰቱ ተመድን ጨምሮ በርካታ ድርጅቶች አስታውቀዋል። አንዳንዶቹ ቅድመ ሁኔታ ላይ የተመሰረተ ቃል እንዲገቡ አድርገዋቸዋል። ለካናዳ እውቅና የፍልስጤም አስተዳደር ራሱን የማሻሻል ቁርጠኝነት ላይ የተመሰረተ ሲሆን በ2026 ምርጫ እንዲካሄድና ወታደሮችን መቀነስ እንደ ቅድመ ሁኔታ ተጠቅሟል። የእውቅና ውሳኔውን ሲያሳውቅ ኃላፊነቱን በተቃራኒ ወገን ላለው ሀገር ወሩሯል። የእስራኤል መንግስታት በጋዛ ያለውን መከራ ለመቋጨት የተኩስ አቁም ስምምነት ላይ ለመድረስ በዌስት ባንክ ግዛቶችን ከመቆጣጠር እንዲታገድና የሁለት ሀገራት መፍትሄ ላይ ለመድረስ የሰላማዊ ሂደት ቁርጠኛ ካልሆነ በተመድ ጠቅላላ ጉባኤ ላይ ለፍልስጤም እውቅና እንደሚሰጥ ገልጸዋል። ውሳኔው ግርታ የፈጠረ ሲሆን አንዳንድ ተቾች እውቅና መሰጠቱ ቅድመ ውሳኔ ላይ በሙሉ መውደቅ የለበትም፣ በተለይም ደግሞ በእስራኤል እርምጃ ላይ የተመሰረተ መሆን የለበትም ባይ ናቸው። በብሪታንያ መንግስት የተቀመጡት 4 ነጥቦች ወደ ጉል ትግበራ እንደማይገቡ ከወዲሁ መታወቁ እውቅናውን አይቀሬ እንደሚያደርገው ውስጡን ይታመንበታል። እርምጃውን በማቀዳጀት ሀገራት የሀገርነት እውቅና ለመስጠት ቃል መግባታቸው በጋዛ ጦርነቱን ለማስቆም እርዳታ በማስተባበርና የፖለቲካ ሂደት ለመከተል ትልቅ ተጽዕኖ እንደሚኖረው ፍልስጤም ተስፋ እንድትይዝ አድርጓታል። የትራምፕ አስተዳደር እውቅና መስጠት ላይ ያለውን ተቃውሞ ደብቆ አያውቅም። ፕሬዝዳንት ዶናልድ ትራምፕ ባለፈው ሐሙስ በሰጡት መግለጫ በጉዳዩ ላይ ከዩኬ ጠቅላይ ሚኒስትር ጋር አለመስማማታቸውን ገልጸዋል። ሁለቱ መሪዎች አንድ ለአንድ ባደረጉት ንግግር በጉዳዩ ላይ መምከራቸውን ተናግረዋል። የአሜሪካ አቋም የፍልስጤም ነጻነት ላይ ጠንካራ ተቃውሞ እንዳላት ግልጽ ነው። ባለፈው ሰኔ በእስራኤል የአሜሪካ አምባሳደር ማይክ ሃይክቢ አሜሪካ የፍልስጤም ሀገር ምስረታን ከዚህ በኋላ እንደማትደግፍ ጠቁመዋል። በቅርቡ ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለፍልስጤም እውቅና ለመስጠት ዓለም አቀፍ ጫና ሐማስ የበለጠ ድፍረት እንደሚሰማው ያደርጋል ብሏል። በቅርቡ ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለፍልስጤም እውቅና ለመስጠት ዓለም አቀፍ ጫና ሐማስ የበለጠ ድፍረት እንዲሰማው ያደርጋል ብሏል። ሩቢዮ ከኔታንያሁ ጋር በጋራ በሰጡት መግለጫ ያደረጉት ንግግር የእስራኤል መንግስት እውቅናው የሐማስን የመስከረም 26 2016 ዓ.ም ጥቃት ተከትሎ ለሽብርተኝነት ሽልማት የሚለውን አቋሙን ያስተጋባ ነው። ሩቢዮ አክሎም አሜሪካ እውቅና ለመስጠት እየወተወቱ ላሉ ሀገራት እርምጃውን የእስራኤል ዌስት ባንክን እንድትቆጣጠር ይገፋፋታል ብላ ማስጠንቀቋን ተናግረዋል። በአሁኑ ወቅት ብሪታንያ፣ ካናዳ፣ አውስትራሊያ ለፍልስጤም መንግስትነት በይፋ እውቅና የሰጡ ሀገራት ናቸው። ፖርቹጋል፣ ስፔን እና ፈረንሳይ ቀደም ሲል ለፍልስጤም እውቅና የሰጡ የአውሮፓ ሀገራት መሆናቸው ይታወቃል። የፍልስጤም የውጭ ጉዳይ ሚኒስትር ለጋዜጠኞች እንደተናገሩት በዚህ ሳምንት የፍልስጤም ግዛትን እውን ለማድረግ የማይቀለበስ እርምጃ እየተወሰደ ነው ብለዋል። የሀገራቱ እርምጃ የሁለት ግዛት መፍትሄን ያስጠበቀና የፍልስጤም ነጻነትና ሉዓላዊነት ቅርብ የሚያደርግ ነው ብለዋል። እስራኤል የሀገራቱ እርምጃ አግባብነት የሌለውና መሬት ላይ ያሉ እውነታዎችን የማይለውጥ ስትል ክፉኛ ተችታለች። በእስራኤል የዩናይትድ ስቴትስ አምባሳደር ማይክ ሃቢኪ በበኩላቸው የሰላም ጥረቶችን የሚያደናቅፍና ውጤታማ ያልሆኑ ሲሉ እርምጃቸውን ውድቅ አድርገዋል። ይህ ሊሳካ የሚችለው በሁለቱ ሀገራት መካከል በሚደረግ ቀጥተኛ ድርድር ብቻ ነው ብለዋል። በርካታ የአውሮፓ ሀገራት ለፍልስጤም በተባበሩት መንግስታት ድርጅት ውስጥ እንደ ሀገር እውቅና ለመስጠት ማቀዳቸውን ተሰምቷል። የፍልስጤም መብት ደጋፊዎች እርምጃው መደበኛ እውቅና ለማግኘት የመጀመሪያው እርምጃ ነው ሲሉ እስራኤልና አጋሮቿ የፖለቲካ ቲያትር ብለውታል። በፍልስጤም እውቅና ላይ የሚመክረው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሰኞ ዕለት በአሜሪካ ኒውዮርክ ጉባኤ አካሂዷል። ፈረንሳይ በበኩሏ የተባበሩት መንግስታት ድርጅት ለፍልስጤም ሀገርነት እውቅና እንዲሰጥ ጠይቃለች። የፈረንሳይ የውጭ ጉዳይ ሚኒስትር ቃል አቀባይ ፓስካል ፈረንሳይ ለፍልስጤም የሰጠችው እውቅና ከጸረ አሜሪካ አቋም ጋር አያገናኘውም ብለዋል። ትራምፕና ማክሮን ፍሬያማ ውይይት አድርጓል። ግንኙነታቸውን በጣም ጠንካራ ነው በማለት ተናግሯል። ቃል አቀባዩ እውቅና መስጠት የሐማስን የሽብር ድርጊት ከማበረታታት ጋር ሊገናኝ አይገባም ብለዋል። ይልቁንም ተመድ ለፍልስጤም እውቅና ከሰጠ ሐማስ ይጠፋል ነው ያሉት ፓስካል። ትራምፕ በተመድ ንግግራቸው ለፍልስጤም እውቅና የሚሰጡ ሀገራት ሐማስ ኦክቶበር 7 ለፈጸመው ጥቃት ሽልማት እንደ መስጠት ተደርጎ ይወሰዳል ሲሉ ተናግረዋል። ወደ ጭምጭምታ ዩቲዩብ ቤተሰቦች የሳምንቱን አቤት ክስተት የተከታተላችሁትን ይመስል ነበረ። በቀጣይ ሳምንታዊ ወቅታዊና አነጋጋሪ ዜናዎችን ወደ እናንተ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።
እንዲሁም አስተያየት ሲኖራችሁ በመልእክት መስጫ ሳጥን ላይ አስቀምጡልን። ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን። መልካም ቆይታ